ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እኔ ያለሁ ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም አለን። ዛሬ እንድናይ የፈለግኩት ንግድ ፍቃድን በተመለከተ ነው። ብዙዎቻችን ቢዝነሶቻችንን ከጀመርን በኋላ ንግድ ፍቃድ ላይ መሳሳት የሌለብን ነገሮች፣ ንግድ ፍቃድ ስናወጣ ምን አይነት መረጃ ያስፈልገናል፣ ስለ ንግድ ፍቃድ ምን ማወቅ አለብን የሚሉትን ነገሮች ዛሬ እስከ መጨረሻ ቪዲዮዋን ከተከታተላችሁ በእርግጠኝነት ጥሩ ውሳኔ ወስናችሁ ንግድ ፍቃዳችሁን አውጥታችሁ መሄድ ትችላላችሁ የሚለውን ነገር። ይሄንን ስላችሁ ከዚህ በፊት ቢዝነስ ላይ የተሳሳትነውን ነገሮች ወይም ደግሞ ንግድ ፍቃድ ስናወጣ የተሳሳትናቸውን ነገሮች እናንተ መሳሳት የለባችሁም ብለን ስለማምን ነው ይሄንን ነገሮች ያመጣውላችሁ ማለት ነው። ስለዚህ እያንዳንዷን ነገር አብራችሁን ተከታተሉ። ሁለት አይነት ንግድ ፍቃድ አለ። ሁለቱ አይነት ንግድ ፍቃድ ምንድነው? የግልና ኃላፊነቱ የተወሰነ የግል ማህበር ወይም ደግሞ የግልና ሶል የሚባለውና በእንግሊዘኛው ሶል የሚባለውና ፒኤልሲ የሚባሉትን ሁለቱን የንግድ ፍቃድ አይነቶች ጥቅማቸውና ልዩነቶቻቸውን ላሳያችሁ ፈልጋለሁ። ካፍታ ቆይታ በኋላ እንመለስ። አብራችሁን ቆዩ። እሺ፣ ሰላም። ንግድ ፍቃድ ሁለት አይነት አሰራር አለ። ንግድ ፍቃድ የግል የሚባለው አለ፣ ፒኤልሲ የሚባለው አለ። ጥቅማቸው ምንድነው? ጉዳታቸውስ ምንድን የሚለውን ውሳኔውን ለእናንተ ሰጣችኋለሁ። እስከ መጨረሻው ድረስ ግን አብራችሁን እንድትከታተሉ እጠይቃችኋለሁ። ምንድነው የግል የሚባለው? ፕሮሰሱ ቀለል ያለና በቀላሉ ልናገኘው የምንችለው ንግድ ፍቃዱን ማለት ነው። ንግድ ፍቃዱን በቀላል ፕሮሰስ ማውጣት እንችላለን። ፒኤልሲ የሚባለው ግን የተወሰነ ትንሽ ውስብስብነትና ትንሽ ፕሮሰስ ውስጥ ገብቶ ንግድ ፍቃዱን ለማውጣት የሚያስፈልጉን ነገሮች ካፒታል፣ የቤት ክራይ ለሁለቱም ያስፈልገናል። ካፒታል አለ። እንዲሁም ደግሞ ስም ስያሜ ማጸደቅና እንዲሁም ደግሞ መመስረቻ የሚባሉት ነገሮች፣ እነዚህ ነገሮች ግዴታ ያስፈልጉናል። የግል ሲሆን ግን የቤት ክራይ ያስፈልገናል። የቤት ክራይ ካለ በኋላ ሄደን ማውጣት እንችላለን ማለት። የፒኤልሲው ግን ሲሆን ትንሽ ያ ነገር ያስቸግራል። ከፍተኛ የህግ እንትኖች አሉ። ሌላው ደግሞ ምንድነው? ንብረት ላይ በተመለከተ የህጋዊነት ፕሮሰሱን ከጨረስን በኋላ ምናልባት የፕሮሰሱ ህጋዊነት ከቀጠለ በኋላ የንብረት አሁን ለምሳሌ ግብር ላይ በሆነ ሚስቴኮች በአንዳንድ ነገሮች ችግሮች ተፈጠሩና ያ ነገር ቢያዝብን የግል ንብረታችን በግል ያወጣነው ንግድ ፍቃድ ከሆነ ሁሉም በግላችን የተያዙ ንብረቶች መኪና፣ ቤት፣ የተለያዩ አክሲዮኖች ቢኖሩ በግላችን ንግድ ፍቃድ ከከፈትን በንግድ ፍቃዱ የሚመጡ የታክስ ዕዳዎች ሊሆኑ ይችላሉ፣ የብድር ዕዳዎች ሊሆኑ ይችላሉ። የሚገናኙ እያንዳንዱ ዕዳዎች እገዳ ውስጥ ይገባል። በምን ከሆነ? በግል ወይም በሶል ንግድ ፍቃድ ካወጣ። በፒኤልሲ ከሆነ ግን ይሄ ነገር አያገኘኝም። ለምን ቢባል የፒኤልሲው የሚመሰረተው ከ1 እስከ 50 በሆነ በሼር ሲስተም ነው ፒኤልሲ የሚመሰረተው። ስለዚህ ከአንድ ሰው ጀምሮ እስከ 53 ስለሆነ የሚመሰረተው የአንድ ሰው ግለሰብ ተነጥሎ የሚጠየቅበት ምክንያት የለም። ይሄ ሲባል ንብረቱ የሚታገድበት፣ ቤትና መኪናው የሚያዝበት ምክንያት የለም። ስለዚህ የፒኤልሲ ሲሆን ወደ ግላችሁ ንብረት የሚመጣበት እድሉ ዝቅተኛ ነው ማለት ነው። ስለዚህ ፒኤልሲ ሲሆን ንብረታችሁ የጋራ በከፈታችሁበት የጋራ የሚጠየቅ ይሆናል እንጂ ወደ ግላችሁ መጣ። በግላችሁ ከሆነ ግን የግላችሁ ንብረት ሁሉ እንደ መያዣ አካውንት አሁን ለምሳሌ ብዙውን ጊዜ የግል ንብረት ላይ በግል ንግድ ፍቃድ ካወጣችሁ ስቴትመንት ስትጠየቁ ሁሉም የግል አካውንታችሁ ነው የሚጠየቀው። ምናልባት ከዛ ቢዝነስ ውጪ የምትሰሩት ሌላ ቢዝነስ ሊሆን ይችላል። ያ ቢዝነስም የሚገባበት ብር የሚገባ ከሆነ ወደዛ አካውንት ያ አካውንት ላይ የገባ ብርና የሚያደርገው እንቅስቃሴ ሁሉ የንግዱ ወይም ደግሞ የቢዝነሱ ውጤት እንደሆነ ተደርጎ ይጠበቅና ስለዚህ ከሚደረገው የትራንዛክሽን ወይም ደግሞ የገቢ ወጪ እንቅስቃሴዎች ገቢ ወጪዎቹ ሁሉ ከስቴትመንት ይታይና ከዛ ስቴትመንት እንቅስቃሴ የቢዝነሳችሁ እንደሆነ ተገማች ተደርጎ ከዛ ላይ ግብር የምትጠየቁበት እድሉ የሰፋ ነው። ይሄ የግል ንግድ ፍቃድ ካወጣችሁ ነው። ፒኤልሲ ላይ ግን እነዚህ ነገሮች የሉ። ሌላው ምንድነው? ስለ ታክስ ሳነሳላችሁ የፒኤልሲ ሲሆን ከ0% እስከ 30% ተጠያቂ የግብር ታክስና
ፕላስ ደግሞ የዲቪደንድ ታክስ ተጠያቂ ይሆናል። እስከ 30% እና ፕላስ ደግሞ የዲቪደንድ ታክስ ተጠያቂ ይሆናል። የግል ሲሆን ግን እስከ 35% ድረስ የገቢ ታክስ ይጣልባቸዋል ማለት ነው። ውሳኔ ለመጠበቅ ደግሞ እንዳልኳችሁ ፒኤልሲ ሲሆን ትንሽ ያስቸግራል። የሚያስቸግርበት ምክንያት ምንድነው? ብዙ ስለሆናችሁ ውሳኔ ለመወሰን። የግል ሲሆን ግን የግላችሁ ስለሆነ እንደፈለጋችሁ መወሰን ትችላላችሁ ማለት ነው። ሌላው የብድር ፕሮሰስ ላይ የግል ሲሆን ማስያዣዎቹም እንደዛው ይጠየቃሉ። ብዙ ኮላተራ ነገሮች ይጠየቃሉ። ተመሳሳይ ቢሆን ራሱ በሱ የሚያደርገው ፕሮሰስ ግን የሚፈጥረው ፒኤልሲ ሲሆን ከፍተኛ ፍጥነት አለው ብድሩ። ስለዚህ ብድሩን ለመጨረስ የሚደረግ ፕሮሰስ የፒኤልሲ ሲሆን ይፈጥናል፣ ወይም ደግሞ የፒኤልሲ ሲሆን ብድሩን በቀላሉ መጨረስ ትችላላችሁ። የግል ሲሆን ግን ትንሽ ጊዜ ይፈጃል ማለት ነው። ጊዜም ይፈጃል፣ የመለቀቅ እድሉም ደግሞ ውስብስብ ይሆንባቸዋል የግል ንግድ ፍቃድ ሲኖራችሁ። ፒኤልሲ ሲሆን ግን በቀላሉ ብድርን የማግኘት ነገሮችን የማግኘት እድላችሁ ከፍተኛ ይሆናል ማለት ነው። ሌላው ምንድነው? ለእድገት እንዳልኳችሁ ተስማሚነቱ የሚሆነው የፒኤልሲ ቢሆን ነው። የግሉ ሲሆን ያው ከፍተኛ ጥረትና ትጋት ይፈልጋል። ግን የፒኤልሲ ሲሆን በእናንተ ብቻ አይደለም፣ ከሌሎች ከእናንተ ጋር ተመሳሳይ የገቡ አሉ እዛ እንደ አክሲዮን። ካልሆነ ብትከስሩ የሆነ ኪሳራ እንኳን ቢገጥም ሼሩን የመሸጥ መብት አላችሁ። ፒኤልሲ ከሆነ እንደ ሼር አድርጋችሁ እስከ 50 ሰው ድረስ መሸጥ መብት አላችሁ። ተጨማሪ ሰዎችን የማስገባት መብት አላችሁ። ያኛው ግን ሰው የማስገባት መብት የላችሁ። ባለቤቱ ከሌለ የለም ነው። ስለዚህ አንድ ባለቤት የግል ከሆነ የግል ብቻ ሆኖ ነው የሚቀጥለው ማለት ነው። ስለዚህ እነዚህ ነገሮች ልዩነቶች አሉ። እንዳልኳችሁ ፕሮሰሱን ለማድረግ የፒኤልሲው ትንሽ ከበድ ይላል፣ የግሉ ግን ቀላል። ግን ከበድ ይላል ስላችሁ ያው ፕሮሰሱ መመስረቻ ጽሑፍ ለማዘጋጀት፣ ካፒታል ለመወሰን፣ እነዚህ ነገሮች ለመወሰን ነው እንጂ አልኳችሁ ያን ያህል ውስብስብ ነገር ይኖረዋል ብዬ ላካብድባችሁ አይደለም ማለት ነው። ስለዚህ አሁን ላይ ከግላችሁ አካውንት ጋር እንዳይገናኝ ያለውን ነገር ነፃነት ኖሯችሁ ቢዝነሱ ላይ ለመስራት የተሻለ ነው ብዬ ማምነው አሁን ላይ ባለው አካሄድ ፒኤልሲ ነው። ፒኤልሲ የተሻለ ነው ብዬ አስባለሁ፣ በእኔ አመለካከት ማለት ነው። እናንተ ግን የተሻለ ነው የሚለውን የተሻለ ብላችሁ የምታስቡትን ነገር መምረጥ ትችላላችሁ ማለት ነው። ስለዚህ እኔ በእኔ በኩል ግን ንግድ ፍቃድ ላይ በደንብ መገንዘብ ያለባችሁ ነገር ምንድነው? ንግድ ፍቃዱን ስታወጡ አብዛኛው ጊዜ ካፒታል ላይም ስህተት ይኖራል። ካፒታል ስታስመዘግቡ ከታክስ ከፍተኛ ታክስ እጠየቃለሁ በሚል ዝቅተኛ ወይም ደግሞ በጣም እንትን ያለ ነው። መጨረሻ ላይ ሂሳብ አሰራር ላይ ሊከብዳችሁ ይችላል። ካፒታል ስታስመዘግቡ ምናልባት ሂሳብ አዋቂዎች ሰዎች ካሉ በዙሪያችሁ እነሱን አማክራችሁ ማስመዝገብ አለባችሁ የካፒታል አቅሙን ማለት። ስለዚህ በጥንቃቄ የካፒታል ማለት መነሻ ምን ያህል ገንዘብ ነው የሚያስፈልገው የሚለው ንግድ ፍቃድ ላይ የሚጻፍ ካፒታል ይላል። እሱን ስታጽፉት ማለት ነው። እሱ ሲጻፍ አውቃችሁበት ወይም ደግሞ አምናችሁበት መሆን አለበት። ካፒታል የሂሳብ አዋቂዎችን አማክራችሁ ብታጽፉ የተሻለ ይሆናል ማለት ነው። ሌላው ምንድነው መሳሳት የሌለባችሁ፣ ሁለተኛ ደግሞ ዘርፋችሁን በትክክል ማስገባት አለባችሁ። ዘርፋችሁን ካላወቃችሁ ምን አይነት ዘርፍ ውስጥ እንደሚካተት ምን ዘርፍ እንደሚባል ደግሞ ሄዳችሁ ወይ ከወረዳ መጠየቅ አለባችሁ ወይ ደግሞ ከሚያክሰው መጠየቅ አለባችሁ። እባካችሁ ለነገራችሁ የምፈልገው ነገር ማውጫው መንገድ ቀላል ስለሆነ ንግድ ፍቃድ ፈጥናችሁ አታውጡ። ቀላል ስለሆነ ማውጫው መንገድ ንግድ ፍቃድ አወጣችሁ ማለት ንግድ ፍቃዳችሁ አሁን ከናሽናል አይዲ ጋር የተገናኘ ነገር ነው። እናንተ አውጥታችሁ እንደ ቀልድ አውጥታችሁ ልትረሱት ትችላላችሁ። መንግስት አይረሳላችሁ። ስለዚህ ንግድ ፍቃድ ንግድ በጀመራችሁ ወዲያውኑ ለማውጣት አትሞክሩ። መጀመሪያ መረጃዎችን ሰብስቡ። መረጃዎችን ከሰበሰባችሁ በኋላ ንግድ ፍቃዳችሁን እንዴት ማውጣት እንዳለባችሁ፣ እንዴት መሄድ እንዳለባችሁ ስቴፖቹን ጠብቃችሁ መጓዝ አለባችሁ። ንግድ ፍቃድን ማውጣት ስለቻላችሁ ብቻ ንግድ ፍቃድን ካወጣችሁ በኋላ ላይ ላላስፈላጊ ወጪዎች ትጠየቃላችሁ፣ ላላስፈላጊ ነገሮች ትዳረጋላችሁ ማለት ነው። ስለዚህ ንግድ ፍቃዱን አውጥታችሁ ደግሞ ትርፋማ ካልሆናችሁ ምናልባት ወይም ደግሞ አዋጭነቱ አጠራጥሯችሁ እንትን ካለ ወዲያውኑ መዝጋት ይጠበቅባችኋል። ለወረዳው አመልክታችሁ ወዲያውኑ
በአስቸኳይ መዝጋት ይጠበቅባቸዋል። አንዳንዱ ስህተት የሚሰራው ምንድነው? ንግድ ፍቃዱን ካወጣ በኋላ ትርፋማ ካልሆነ አይመልስም ቶሎ። ንግድ ፍቃድ ባለመመለሳችሁ የሚወልድባችሁ ወለድ አለ፣ የሚቆጥሩባችሁ ቁጥር አለ፣ የምትከፍሉት ክፍያ አለ። ስለዚህ ነጋችሁን ለማስተካከል ነገ ከተጠያቂነት ለመዳን ንግዳችሁ ሳያዋጣ ቀርቶ ወይ በተለያየ መንገድ ከመለሳችሁ ከዘጋችሁ ንግድ ፍቃዳችሁን በአስቸኳይ መመለስ አለባችሁ። ስታወጡም ደግሞ አሁን የዘረዘርኳቸውን ነገሮች የግል ይሻለኛል፣ ፒኤልሲ ይሻለኛል ብላችሁ ወስናችሁ ማውጣት አለባችሁ። ካፒታልና ዘርፍ ላይ ጥንቃቄ ማድረግ አለባችሁ። ስለዚህ በተቻለ መጠን ግን የግል ባታወጡ እንደኔ ምክር የግል ንግድ ፍቃዳችሁን በራሳችሁ ስምና በግላችሁ ባታወጡ ጥሩ ነው ብዬ አስባለሁ። ስለዚህ መቸኮል የለብንም ነገሮችን ለማውጣት፣ ንግድ ፍቃዶቻችንን ቼክ ለማድረግ፣ ሁሉም ነገር ለማውጣት በተቻለ መጠን በግል ላለማውጣት እንሞክር። በግል የምናወጣው ነገር ብዙ ነገሮቻችንን ስለሚይዝብን፣ ብዙ ነገሮቻችንን ስለሚያሳስርብን ማለት ነው። ፒኤልሲ በማውጣት ጥሩ ነገር ይፈጠራል ብዬ አስባለሁ። መመስረቻ፣ ስም ስያሜና ካፒታላችሁን ትወስናላችሁ። እንዲሁም ደግሞ የቤት ኪራይ ውል ያስፈልጋችኋል። እነዚህ ነገሮች ከጨረሳችሁ በኋላ ፕሮሰስ አድርጋችሁ የፒኤልሲውን ንግድ ፍቃድ ማውጣት ትችላላችሁ ብዬ አምናለሁ። እንደኔ ምክር ነው። እንግዲህ ከዚህ በበለጠ ደግሞ በደንብ የተሻሉ ሰዎችን ደግሞ ምክር በመጠየቅ ከዚህ በበለጠ ነገሮችን ማወቅ ትችላላችሁ ብዬ አስባለሁ። የተወሰነ ነገር ስለ ንግድ ፍቃድ የሚጠቅማችሁ ነገር እንደነገርኳችሁ አምናለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ አብራችሁ ሁኑ። ለዛሬው ሰላም፣ መልካም ጊዜ ይሁንላችሁ እላለሁ። መልካም ጊዜ። ላይክ፣ ሰብስክራይብ በማድረግ ቤተሰብ አጋርነታችሁን እንድታሳዩ እጠይቃለሁ። መልካም ጊዜ፣ መልካም ቆይታ። ፒስ አውት።